Oh my beautiful people, እንዴት አላችሁ? እንዴት ሰነበታችሁ? That was very like ከፈለጋችሁ ሰላምታችሁ የሚል አይነት ሰላምታ ነው ሰላም ያልኳችሁ። እንዴት ሰነበታችሁ? ከዚህ በኋላ the plan is ቡና ሳይቀዘቅዝ ቡና እየጠጣሁኝ መስራት because ስሜታዊ ሲሆን እረሳዋለሁ አንዳንዴ መሰለኝ ቡናዬን እየጠጣሁኝ አይደለም። and ዛሬ እንኳን it's not pure psychological የሆነ ባክግራውንድ ያለው ነገር ግን ለኔ I think በጣም ፕራክቲስም ላይ በጣም ከምጠቀመውና አድማይ የማደርጋቸው the original psychologists ውስጥ the original ያልኩት just የመጀመሪያዎቹ የቆዩት ውስጥ ጆንግ የአባቱ ስም ካርል ዮንግ እና ጆን ካርተር በደንብ እንትን ይሉብኛል። ዛሬ ካርል ሮጀርስ ነው። የሂውማኒስቲክ ሳይኮሎጂ ሰልፍ ኮንሰፕትን መጀመሪያ ኦሪጂናሊ በደንብ ያወራው ሰልፍ ኮንሰፕት ወይም ደግሞ ስለ ራሳችን የምናስበውን ነገር መጀመሪያ ያወራበት ሂውማኒስቲክ ሳይኮሎጂስት እሱ ነው። ከዛ አይ ቲንክ የኔቪል ጎድያርድ again ጎድያርድ I don't know how to spell it ግን GODD ነው። እሱ ደግሞ ሁለተኛ የራሱ የሆነ ሰልፍ ኮንሰፕት አይዲያ አለው። ሶ የሁለቱንም ሰልፍ ኮንሰፕት አይዲያ ነው ማውራት የፈለኩት ግን ስኳር አብዝቼበታለሁ ግን ይሁን የሂውማኒስቲክ ሳይኮሎጂ ላይ ስፔሻሊ የሳይኮሎጂ አይዲያው በጣም ኢንተረስት የሚያደርጋችሁ ሰዎች ካላችሁ አይ ቲንክ ሂውማኒስቲክ ሳይኮሎጂ ፐርሰን ሰንተር ቴራፒ ቴክኒክን ኢንትሮዲውስ ያደረጉ አንዱ ነው እና ፐርሰን ሰንተር ቴራፒ ማለት ሰዎች ይዘውት የሚመጡት ስቶሪ ነው መጀመሪያ ሰንተር መደረግ ያለበት ሆል ፕሮሰስ ነው እና ለእኔ ፕራክቲስ በደንብ ከመጠቀማቸው ውስጥ እሱ ኤጌን ምንም የማይጠቀም መረጃ ነው የነገርኳችሁ። አይ ዶንት ኖ ዋይ እሱን ለምን እንደነገርኳችሁ ግን ሰልፍ ኮንሰፕት ማለት ስለ ራሳችን ያለን እይታ ነው። ካርል ሮጀር ሰልፍ ኮንሰፕት 3 ኤሌመንቶች አሉት ይላል። የመጀመሪያው ነገር is the self image ነው ራሳችንን የምናይበት መንገድ። ሁለተኛው is መሆን የምንፈልገው ሰው the person who we wish to be። ሶስተኛ the self esteem ነው። so ራሳችንን የምናይበት መንገድ usually ሚረር የሚደረግበት በጣም ትልቁ መንገድ እሱ ነው። ለምሳሌ እኔ ብለን የምናወራቸው ነገሮች በሙሉ ኤክስተርናል ሪያሊቲያችንን ሼፕ የማድረግ አቅም አላቸው። ወይም ደግሞ ሰልፍ ኮንሰፕት ለሜንታል ሄልዛችን፣ ለሪሌሽንሽፓችን፣ ለሰልፍ ዲቨሎፕመንት፣ ለሃፒነሳችን በጣም ትልቅ ኢምፖርታንት ፋክተር ይጫወታል ብሎ ያስባል እና የመጀመሪያው ሰልፍ ኢሜጅ የሚለው እኛ ብለን የምናይበት መንገድ ማለት ነው። እኔ is the God ወርድ ነው ይባላል አይደለ? ፈጣሪ እኔ ነኝ ነው ያለው። አይ ነው ያለው። ሶ አይ ኢዝ ዘ ጋድ ወርድ ወይም ደግሞ ማኒፌስት የምናደርግበት ዳት አንማኒፌስትድ ቨርዥን ኦፍ አስ ተች የምናደርግበት መንገድ ያለውን ወደ መሬት የምናመጣበት ቴክኒካል መንገድ ወይም ደግሞ ኤነርጂ ነው ይባላል አይደለ? በብዙ መንገድ ሶ ሰልፍ ኢሜጅ ራሳችንን የምናይበት መንገድ ለምሳሌ ኮንስተንትሊ እኔ ማለት ደካማ ሰው ነኝ የሚል ከሆነ ስለ ራሴ እንደዛ እያወራን ከሆነ ከጎናችሁ ሆኜ ድክመቴን የምነግራችሁ ከሆነ ኮንስተንትሊ ትረስት ሚ ድክመቴን ትቀበሉታላችሁ። ሌሎች ነገሮች ያን ድክመቴን ሚረር ያደርገዋል ወደ እኔ። ሁለተኛው ነገር መሆን የምንፈልገው ሰው ነው። ለምሳሌ አይ ቲንክ ድሮ ከነበረኝ ሰልፍ ኮንሰፕቶች እና አሁን ያለችው ሰላም ሰልፍ ኮንሰፕት በጣም ርቀቱ ምንድን ነው ብትሉኝ አንድ ልላችሁ የምችለው ነገር አሁን እቺ ሰላም በጣም ብዙ ጥሩ ነገር ይገባኛል ብላ የምታስበው ሰላም ነች። ሰልፍ ኮንሰፕት ዩስት ቢ ጥሩ ነገሮች ለሆኑ ሰዎች የሚገቡ ነገሮች ናቸው ብዬ ነበር ማስበው። አይ ዶንት ኖ የት እንዳገኘሁት ግን ለመጀመሪያ ጊዜ ዳት በጣም ስትሮንግ የሆነ በጣም ጥሩ ከሆነ የሆነ ነገር ለእኔ ይገባኝም ግን ይገባዋል ብዬ የማስበው ሰው ግን አለ ሁሌም እና እሱን ሚረር ባክ ያደረገልኝ ትምህርት ቤት ላይ ስሰራ ነው።
እኔ ከልጆቼ የተማርኩት ነገር ደሞዝ መቀበሌ ራሱ ተሳሼ ኦኬ ኖ that was just a joke እንኳንም ተቀበልኩኝ። ግን በጣም ብዙ አስተምረውኛል genuinely እና የሆነ ጊዜ ላይ ስለ ህልም እያወራን በጣም ትልልቅ ህልም ነው የሚነግሩኝ እና እኔ በእነሱ እድሜ ላይ እየተመኘኋቸው የነበሩ ነገሮች ከአካባቢ የመጡ ናቸው ብዬ አስብ ነበረ። ለምሳሌ በጣም ነው የመዋኛ ገንዳ የምወደው ግን it's not just ዝም ብሎ swimming pool it has to be really big እና የሆነ ጊዜ ላይ የአፍሪካ ፊልሞች ፋሽን የነበሩበትን ጊዜ ታስታውሳላችሁ? እኔ I remember በጣም ኦብሰሲቭሊ የአፍሪካ ፊልም እናይ ነበር እና በጣም የተጋነነ ሀብት ያላቸው ሰዎች ነበሩ እዛ ስቶሪ ላይ እና there was this lady የስዊሚንግ ፖል የነበራት በጣም ትልቅ ስዊሚንግ ፖል የነበራት እና I used to love it ለሷ ታድላ እንደዚህ አይነት ነገር አላት እና ራሴን ለእንደዚህ አይነት ሪያሊቲ እንኳን አስተዋውቄ ማለት ነው ለእኔ ምንድን ነበር ብዬ ስዊሚንግ ፖል እንደዚህ አይነት በጣም ትልቅ ስዊሚንግ ፖል እንኳን ላልሰራ እችላለሁ ግን የቆሻሻ ገንዳ what was I thinking የቆሻሻ ገንዳ ድሮ ቆሻሻ የሚጣልበት የነበረው ብረት እንደዚህ ነገር አለ አይደለ? ሰፈር ላይ ነበረ እና አሁን እየመጡ ከመውሰዳቸው በፊት እንደዛ ነው የነበረው እና እሱ ውስጡ ሰማያዊ ቀለም ሰማያዊ ቀለም ቀብቼ እሱን የቆሻሻ ገንዳ አደርጋለሁ ላይክ የስዊሚንግ ፑል ሰራለሁ ቤቴ ይል ነበር እና that was how small የኔ ዲዛይር የነበረው አይ ቲንክ የመመኘት ችግር አልነበረብኝም ግን ትልቅ የመመኘት አቅም ያለኝ አይመስለኝም ነበር እና ልጆች ያኔ በጣም ትልልቅ ህልም ሲነግሩኝ የቬኬሽን ቤታቸው የሆነ ቦታ እንዲሆን ይፈልጋሉ አንዳንዶቹ some of them በጣም ቆጥረው የማይጨርስ መኪና እንዲኖራቸው ነው የሚፈልጉት እና እንደዛ አይነት ሀብት ስለምፈልግ ሳይሆን እንደዛ ይገባኛል ብዬ አለማሰቤና በጣም አርቄ ለራሴ አለመመኘቴ ለመጀመሪያ ጊዜ ይገባኝ ያኔ ነው እና it starts with the self concept የሆነ ነገር ይገባኛል ብለን ስናስብ ነው አክቹሊ ለምኞት እንኳን አቅም የሚበቃው ምኞታችን ራሱ በጣም ጠባብ ነው because ለእኔ ይገባኛል ብዬ የማስበው ነገር እኔ እንደዚህ ነኝ ከሚለው ሰልፍ ኢሜጅ የሚመጣ ነገር ስለሆነ ማለት ነው እና ሰልፍ ኢሜጃችሁ እንዴት ነው እኔ ብላችሁ የምትናገሩት ነገሮች ምንድን ናቸው እንደ ቀልድ ራሳችሁን ትተርባላችሁ ወይ ለምሳሌ ተረብ በጣም ዲስሪስፔክት ለመደረግ ትልቅ ኤክስኪውዝ ነው አንዳንድ ሰዎች በተረብ በጣም ዲስሪስፔክት ያደርጓቸዋል ግን if you take it serious ደግሞ ቀልድ አይገባችሁ so our subconscious mind ቀልድም ይሁን አይሁን ያን እንደ ሪያሊቲ ነው የሚወስደው እና እኔ ብለን የምናስበው ነገር ሰልፍ ኮንሰፕት ወይም ደግሞ የራሳችን ሰልፍ ኢሜጅ ስለኛ በጣም ብዙ ሪያሊቲዎች ኤክስተርናል ማኒፌስቴሽን እንዲኖራቸው ወይም ደግሞ እኔ ብዬ የማያቸው ነገሮች በዛ አጥር ውስጥ ብቻ እንዲከለሉ ያደርጋል ለምሳሌ if I think በጣም luxurious የሆነ በጣም ትልልቅ ነገር ይገባኛል ብዬ ማስብ ከሆነ ከኤንቫይሮንመንቴ ላይ ከባቢ አየሬ ላይ በጣም ትልቅ የምለው ነገር ላይ ነው መጀመሪያ because በጣም selectively perceive እናደርጋለን ኮንስተንትሊ አካባቢያችን ሁለተኛው ነገር መሆን የሚፈልገው ሰው ቅድም እንዳልኳችሁ ቡና ይልጨርስ okay it's bad ሁለተኛው መሆን የሚፈልገው ሰው ነው let's say ለምሳሌ በሰልፍ አፈርሜሽን በፖዚቲቭ አፈርሜሽን ብቻ የሚቀየር ህይወት የለም ቁጭ ብዬ እጄን አጣጥፌ everything loves me የምፈልገው ነገር ወደ እኔ ይመጣል ነገሮች ሁሉ ይሳኩልኛል ብል ኦፍ ኮርስ ስለዛ ነገር ያለኝን እምነት ይቀይረዋል ቀስ እያለ የመቀየር አቅም ይኖረዋል ግን ምንም አክሽን ሳይኖር የሚቀየር ሪያሊቲ የለም ሶ እዛ ቦታ ላይ ሆነን መሆን የምፈልገው ሰው እዛ ነች ያለውሃት ሰላም ተሰልፍ ኢሜጅ እዚህ ጋር ነው ያለችው ከሁለቱ መካከል ያለው ክፍተት ሰልፍ ስቲማችንን አፌክት ያደርገዋል ወይም ደግሞ በራስ መተማመናችንን ስለ ራሳችን የምናስበው ነገር የሚሰማንን ሙዳችንን ሜንታል ሄልዛችንን እነዚህን ሁሉ ሼፕ የማድረግ አቅም አላቸው እና ሰልፍ ስቲማችን በሁለቱ ዲፔንድ ያደረገ ነው ብሎ ያስባል ለምሳሌ እኔ የምፈልጋቸው ጠዋት ተነስታ ስራዋን የምትሰራ ከሆነና ኮንስተንትሊ ጠዋት ተነስቼ እኮ ብሰራ ደስ ይለኛል እያልኩኝ እያረፈድኩ የምነሳ ከሆነ ማርፈድ አይደለም ማርፈጅ መነሳት አይደለም በጣም ትልቅ ጥፋት የሚያመጣው ጠዋት መነሳት መፈለጊና ለመነሳቴ ነው አክቹሊ
እንጂ the self the self image ተኝታ የምታረፍድ ሰው ነች። መሆን መፈለጋትም ሰው ተኝታ የምታረፍድ ሰው ከሆነች ያን ያህል በጣም ትልቅ ሮል ላያመጣ ይችላል። ትልቅ ሪያሊቲ የሚቀይርም ነገር ላይሆን ይችላል። ግን የምንፈልገው ሰውና የሆነው ሰው ላይ በጣም ብዙ ክፍተት ካለ ሰልፍ ስቲማችንን ይቀንሰዋል። እንደዚህ አይነት ነገሮችን ለማጥበብና የምንፈልገውን ሰው ለመሆን መጀመሪያ ሰልፍ ኮንሰፕታችን ላይ መስራት አለብን። ሁለተኛው ከካርል ሮጀር ሰልፍ ኮንሰፕትን በደንብ ዳይጀስት እንዳደርገው የረዱኝ ሰዎች ኔቪል ጎዳርድ ነው። እሱ ደግሞ he genuinely and strongly believes the feeling is the secret and the I am ኤክስተርናል ማኒፌስቴሽናችን የሚያመጣው is I am ነው። I am ብለን የምንናገረው ነገር ኤክስተርናል ማኒፌስቴሽን አለው። ኖቴሊዮ በጣም ኤክስተርናል ሪያሊቲያችንን ሪሞዴል የሚያደርገው ማለት አንድ ፊክስድ የሆነ ሪያሊቲ የለንም። ለምሳሌ I was watching የሰክሰስ ስቶሪ የማኒፌስቴሽን ሰክሰስ ስቶሪዎችን እያየሁ ነበር። yes I do believe in manifestation በጣም I am ሪሞዴል ያደርገዋል ማለት ኤግዚስት የሚያደርገውን ሪያሊቲ የማንፈልገው ከሆነ እየኖር ነው ያለውን ሪያሊቲ የማንወደው ከሆነ የመጀመሪያው አያም የሚለውን ሰልፍ ኮንሰፕት አንደርስታንድ እናድርገው ነው። ካርል ሮጀር በጣም ትልቁ እንደ ቤዝላይን የምጠቀመው ለዛ ነው። አያም የምንለው ዳት ሰልፍ ኮንሰፕት ኤክስተርናል ሪያሊቲያችንን ሼፕ የሚያደርግ ሜንታል ሄልዛችንን፣ ሰልፍ ዲቨሎፕመንታችንን፣ ሃፒነሳችንን በደንብ ሼፕ የሚያድርግ አቅም አለው ነው። ዳትስ ደ ቤዝላይን። አያም ብዬ የማስበው የኔ ሰልፍ ኮንሰፕት ስለ ራሴ የማስበው ነገር ምንድን ነው? ለምሳሌ ምቾት አይገባትም ብዬ የማስበው ለምን ነበረ? ነገሮችን ዲዛይር የማላደርገው ለምን ነበረ? እንደዚህ አይነት ነገር ፈልጋለሁ ብዬ በነፃነት የማልናገረው ለምን ነበረ? ኢትስ ቢካዝ ጀንወንሊ ሰላም እንደዚህ አይነት ሰው አይደለችም የሚባል ነገር ነበረብኝ። ሞስት ኦፍ ኢት የራሴም አልነበረም። ቢካዝ በጣም ብዙ ሰው ትንሽ የሚመኝ በጣም ምኞቱ ያልበዛ ሰው ስለሚወድ ልክ ስለመሰለኝ ሊሆን ይችላል አዳምት ያደረግኩት። ቢካዝ በጣም ብዙ ሰልፍ ኮንሰፕቶች የኛ ኦሪጂናል ታዋት ላይሆኑ ይችላሉ፣ ከሆነ ሰው የመጡ ፕሮግራሚንጎች ሊሆኑ ይችላሉ። ለዛ ነው እነዚህን ጋፖች ለመድፈን በምንሞክርበት ሰዓት የመጀመሪያው ሰልፍ ኮንሰፕት ሰልፍ ኢሜጅ ነው። ሁለተኛው መሆን የምንፈልገው ሰው። ከሁለቱም መካከል በጣም ብዙ ርቀት ካለ የመጀመሪያው ነገር ርቀቱን መረዳት። ቢካዝ አዌርድ ያን መሆነውን ሪያሊቲ መቀየር አንችልም። ያላየነውን ያልተረዳነውን ሪያሊቲ መቀየር አንችልም። ቢካዝ ሳምታይምስ ችግር እንደሆነ ሳንረዳው በጣም ለረጅም ጊዜ አብሮን የሚቆይ የሆነ ባህሪ አለ። እያገለገለን እንደሆነ እንኳን እያወቅን አሚን ያን ያህል ሰርቫ አያደርገኝም ግን ይቆይ ብለን የምንቀጥላቸው በጣም ብዙ ባህሪዎች አሉና የመጀመሪያው ሲስተማቲካሊ ያን ጋፕ ለመሙላት መሞከር ነው። ሲስተማቲካሊ መሙላት ሲባል ያ ማንነት እያገለገለኝ አይደለም፣ አሁን ተረድቻለሁ፣ ሰው ቀይረዋለሁ፣ ቀጣይ ቀን ስንነሳ የሚቀየር ሪያሊቲ የለም። ማይክሮ ቼንጅስ በደንብ ማተር ያደርጋሉ፣ በጣም ትንንሽ የሚባሉ ቼንጆች። ቢካዝ ሀቢት ቢውልድ ስናደርግ ወይም ልምድ ስናዳብር በጣም ማተር የሚያደርገው ቀላል መሆኑ ነው። ሁለተኛው ነገር ትንሽ መሆን አለበት። ቢካዝ ግዙፍ ከሆነ በጣም ብዙ ነገር መቀየር ሊኖርብን ነው። ለምሳሌ በጣም ጡንቻ ማውጣት እፈልጋለሁ እና ሰውነቴ እንዲንቀሳቀስ ብቻ እፈልጋለሁ። የተለያዩ ነገሮች ናቸው። ሰውነቴ እንዲንቀሳቀስ እፈልጋለሁ፣ ክድቢ ወክ ማድረግ። ጡንቻ ማውጣት እፈልጋለሁ ግን በጣም ትልልቅ ነገሮችን በጣም ሊፍት ማድረግ ሊጠበቅብኝ፣ አመጋገቤ ሊስተካከል ነው። አሁን ካለችው ሰላም አንጻር ሳስበው በጣም ብዙ መንገድ ልጓዝ ነው። ሲስተማቲካሊ ፊሊንግ ዘ ጋፕ ከትንንሽ ነገሮች መጀመር። የመጀመሪያው ነገር አዌርነስ ነው። ለምንድን ነው ማላደርገው? ከዛ አክሽን ቤዝ ኤቪደንስ መስጠት ለአይምሯችን። አክሽን ቤዝ ኤቪደንስ ማለት አይምሯችን በጣም በጣም መረጃ ይወዳል። እኔ እንደዚህ አይነት ሰው ነኝ የምንለው በጣም ብዙዎችን ኤክስፒሪየንስ ካደረግናቸው ነገሮች ተነስተን ነው። ከዛ መረጃ ተነስቶ ስለሆነ ሰልፍ ኮንሰፕቱን ቢውልድ የሚያደርገው እኔ እንደዚህ ነኝ የሚባሉ ነገሮች የመጡት ድጋሚ ያን ነገር አልወደውም፣ እንደዛም ከሆንኩኝ እንደዚህ መሆን ይችላል የሚባለውን ነገር እንዲያምነው ኤቪደንስ ይፈልጋል። ጋፖችን ቀስ እያልን ነው የምንደፍነው። ለምሳሌ ጠዋት መነሳት እፈልጋለሁ ግን እኔ እኮ ጠዋት መነሳት አልፈልግም፣ እኔ እኮ በጣም ሰነፍ ነኝ። ሁለቱን ጋፕ በጣም እያራቀ ነው የሚመጣ። ራሳችንን ማመን እናቆማለን። ሁሌም እነሳለሁ ላለው ግን አልነሳም። ስለዚህ መሆን ከምንፈልገው ሰው እየራቅን ነው የምንመጣው።
ወይም ያን ሰው ከሰልፍ ኮንሰፕት መጀመር። ስለዚህ ትንንሽ ነገሮች ለእናንተ ማድረግ የምትችሏቸው ትንንሽ ነገሮች ምንድን ናቸው? ጠዋት መነሳት ሊሆን ይችላል። በጣም ብዙ ውሃ መጠጣት ሊሆን ይችላል። it doesn't have to be ህይወታችንን በትልቁ የሚቀይር ነገር ግን ዶስ በጣም ትንንሽ የሚባሉ ማይክሮ ቼንጅ ጥቃቅን ለውጦች መሆን ለምንፈልገው መሆን ለምንመኘው ሰው ካለነው ሰው ጋር ያለውን ጋፕ በደንብ የመድፈን አቅም አለው እና ዶስ ማይክሮ ቼንጅ በደንብ ማተር ያደርጋሉ። ሌላኛው ነገር ኢምፖስተር ጎላችንን አንደርስታንድ ማድረግ። አይ ቲንክ በጣም ብዙዎቻችን ኢምፖስተር ጎል አለን። ኢምፖስተር ጎል ማለት የኛ ያልሆኑ ጎሎች አሉ። አንድ ቤተሰብ ስለሚፈልገው፣ ሁለት ማህበረሰብ እንደዛ ነው የሚደረገው ብሎ ኮንስተንትሊ ለረጅም ጊዜ ስለነገር ሊሆን ይችላል። ለምሳሌ እንወለዳለን፣ እናድጋለን፣ እንማራለን፣ እንወልዳለን አይደለ? በጣም የረጅም ጊዜ ኤክስፔክት የምናደርገው ጎል እሱ ነው። ለሆነ ሰው መውለድና ማግባት ጎል ላይሆን ይችላል። ኮንስተንትሊ ሰው የሚጠብቅብኝን ጎል ለመሆን ስጣጣር እኔ ከምፈልጋት ሰው እየራቅኩኝ ሊመጣ ይችላል። ሁለተኛው ነገር የሆነ ፖይንት ፕሩቭ ለማድረግ ወይም የሆኑ ሰዎችን ለማስደሰት ለረጅም ጊዜ ይዘናቸው የምንኖራቸው ጎሎች ይኖራሉ። ለምሳሌ እናቴ እንደዛ እንደሆን ስለምትፈልግ ነው እንደዚህ የሆንኩት፣ እናትና አባቴ እንደዛ እንደሆንላቸው ይፈልጋሉ ብለው ህይወታቸውን የእናትና አባታቸው ምኞት ለማሳካት የሚኖሩ ሰዎች አሉ። ልክ አይደለም እያልኩኝ አይደለም፣ ከቤተሰብ ህግ ጋር እንዳታጋጭኝ። ግን የእናንተ ካልሆነ ኢምፖስተር ጎል ነው። እናንተ የምትፈልጉት ካልሆነ ከምትፈልጉት ማንነት ያርቃችኋል። ሰልፍ ኮንሰፕቱ እኔ እዚህ ያለሁት እናትና አባቴን ለማገልገል ነው ከሆነ መሆን የምትፈልጉትም ሰው እናትና አባቶቻችሁ በእናንተ ደስተኛ እንዲሆኑ ብቻ ከሆነ ምንም ችግር የለውም። ተሰልፍ ኮንሰፕት እና ተሰልፍ ኢሜጅ እና መሆን የምትፈልጉት ሰው ምንም አይነት ጋፕ የላቸው። ዳት ጋፕ ከሌለ ኦኬ። ግን የሆነን ሰው ለማስደሰት እና የሆነ ፖይንት ፕሩቭ ለማድረግ የምንኖራቸው ህልሞች በጣም ብዙ ጊዜ መሆን ከምንፈልገው ሰው በጣም የሚያርቁ እነሱ ናቸው። እና ዋትስ ደ ጋፕ የመጀመሪያ አዌርነስ ነው። ከዛ ማይክሮ ኤቪደንስ ቢውልድ ማድረግ። ሶስተኛ ኢምፖስተር ጎሎቻችሁን ለመለየት ሞክሩ። የእኔ ኢምፖስተር ጎል የነበረው አይ ቲንክ አይ ዩዝድ ቱ ቢ ፒፕል ፕሊዘር። ሰው ካልተደሰተብኝ በቃ ታንቄ ሰው ካልተደሰተብኝ የሚጨንቀኝ ነው ነበርኩኝ። አሁን ሰው ከተደሰተ እሰየውን፣ ግን ሁሉም ሰው እንዲደሰትብኝ ኤክስፔክት አላደርግም። የሆነ ጎል ነበረኝ። ሰው ማስደሰት ስትፈልጉ የእነሱን ፊት እያነበባችሁ ነው ኮንስተንትሊ የምትጓዙት ነው። ምን ያህል ሰው በእኔ ደስተኛ ነው፣ ሳቲስፋይድ ሆነዋል ወይ? ካልሆነ እነሱ ኤክስፔክት የሚያደርጉትን ነገር ለመሆን ነው ምጥረው ኮንስተንትሊ። እና የእኔ ኢምፖስተር ጎል እሱ ነበረ። ሰው ማስደሰት መልካም ነው፣ ግን ሁሉም ሰው ሊደሰትብኝ አይገባ የሚባለው ሪያላይዜሽን ሲመጣ አይ ቲንክ ጎሉን እያጠበበልኝ መጥቷል። እና ኢምፖስተር ጎሏችሁን ለመለየት ሞክሩ። የካርል ጆን ስሙ እንዳልሳሳት ነው አስሬማያ ካርል ሮጀር በጣም ፌመስ ሴይንግ አለው until you make the unconscious conscious will direct your life and we'll call it fate. unconsciously የምናስባቸውን ወይም ደግሞ the unconscious mind ወይም ንቁ ያልሆነው የአእምሮአችን ክፍል ሲባል ሰምተናል በጣም ብዙዎቻችን ረጅም ጊዜ በሰልፍ ዲቨሎፕመንት ኤሪያ ላይ በጣም የሚወራ ነገር ስለሆነ ሰብኮንሽስሊ ስቶሪ የምናደርጋቸው በጣም ብዙ ሪያሊቲዎች አሉ። ለምሳሌ እኔ እንዲህ ነኝ ብዬ የማስባቸው ከሆነ ኤክስፒሪየንስ የተቀበልኳቸው ነገሮች አሉ። ሰብኮንሽስሊ ያሉኝን ነገሮች ኮንሽስሊ እንዳስባቸው ካልሆኑ እጣ ፈንታዬ ነው ብለን የምንቀበላቸው ብዙ ነገሮች አሉ ነው። ወደ ብርሃኑ የምናጋፍጣቸው ነገሮች መኖር አለባቸው። ዳት ላይት ኢዝ ኮንሽስነስ ወይም ደግሞ አዌርነስ። ኮንሽስነስ እና አዌርነስ አንድ አይደሉም፣ ወይም ደግሞ ብዬ ስጠቀመው ግን ወደ አዌርነስ ሲመጡ ይሄ ነገር ለምንድን ነው ማደርገው፣ ይሄ ለካ ለዚህ ነው ማደርገው ብለን አንደርስታንድ ማድረግ ስንጀምር ኢት ኤክስፖዝስ ቱ ዘ አዌርነስ። አንዴ አዌርነስ ካለንና ነገሮችን ካወቅናቸው ደግሞ ለመቀየር በሩን ይከፍታል። ቀላል አይሆንም፣ ብቻውን አይቀይረውም፣ ግን ለመቀየር በሩን ይከፍታል። እና አንዳንዴ ሞክረን ጥረን እድል ሳንሰጣቸው እጣ ፈንታዬ ነው ብለን የተቀበልናቸው ነገሮች አሉ። because that unconscious belief ወደ conscious ወይም ወደ awareness ካልመጣ we'll call it fate። እና
ሰልፍ ኮንሰፕት ኢትስ በጣም አሜዚንግ የሆነ አይዲያ። አዳዲስ ነገሮችን ኤክስፒሪየንስ ስታደርጉ ኮንሽስሊ ሰልፍ ኮንሰፕታችሁን ሺፕ እንዲያደርገው ማድረግ ትችላላችሁ። ለምሳሌ ራሴን በራሴ ካላቆለባበስኩኝ አይ ቲንክ ኢትስ የኛ ኦሪጂናል ሰልፍ ኮንሰፕት አይዲያ። ራሴን በራሴ ካላቆለባበስኩኝ ማለት ሰልፍ ኮንሰፕት ሌሎች ሰዎች ሊሰጡኝ የሚችሉት ነገር አይደለም። አሚን የሆኑ ሰዎች በመሆን የሆነ ሰው ግሩፕ አባል በመሆን ብቻ የምናገኘው የሆነ ሰልፍ ኮንሰፕት አለ። ግድ ህይወታቸውም የሚዩበት መንገድ የሚኖሩበት መንገድ ኢትስ ቬሪ ቢዩቲፉል። ሶ ከሰዎች የምንማራቸው ነገሮች ይኖራሉ። ሰልፍ ኮንሰፕትን ግን እኛን የምናመጣው ራሴን በራሴ ካላቆለባበስኩኝ እኔ ነኝ ለሰላም ያን መብት መሰጣቴ ነው። እንደዚህ መሆን ትችያለሽ፣ እንደዚህ መመኘት ትችያለሽ እያልኩኝና አይ ቲንክ ኢትስ ጉድ ሃምብል መሆን በጣም ጥሩ ነገር ነው። ቢካዝ ያገኘሁት የሰራሁት ነገር በሙሉ የሆነ ቦታ ሊያደርሰኝ ይገባል፣ የሆነ ሰው ሊያደርገኝ ይገባል የሚባል ኒድ የለኝም። አት ዘ ሴም ታይም ግን ምርጡ የሚባለውን ነገር ለራሴ መስጠት እፈልጋለሁ። ኤቭሪ ጉድ ቲንግ፣ ጥሩ ምግብ፣ ጥሩ ምቾት፣ የተሻለ ነገ መልቀቅ የምትችል ሰው አሁን የሆንኳትን ሰላም በጣም ነው ወዳት። ዋን ቲንግ በጣም በራስሽ የምትኮሪበት ነገር ምንድን ነው ብትሉኝ the person I am። እቺን ሰላም በጣም ነው ወዳት። መልቀቅ ትችላለች፣ መማር ትችላለች፣ አለርን ማድረግ ትችላለች፣ ለርን ማድረግ ትችላለች፣ ኢሞሽናል ፕሮሰስ ታደርጋለች እና to be this version of me በጣም ብዙ ነገር ወስዶብኛል። ግን I really am glad የወሰደውን ወስዶ እቺን ሰላም ስለሆንኩኝ because I deserve ያን የምወደውን ሰው መሆን እና ሁሉም ሰው የሚወደውን ሰው መሆን ዲዘርቭ ያደርጋል ብዬ አስባለሁ። እና ሰልፍ ኮንሰፕት በጣም ትልቅ ነገር ነው። ከሀሳብ በላይ ግን አክሽን ነው ሰልፍ ኮንሰፕትን የሚቀይረው። እና በተቻላችሁ አቅም መሆን ከምትፈልጉት ሰው በጣም ብዙ ርቀት ካላችሁ ያ በጣም ትልቁ ህልም መሳካት አይጠበቅበትም። የምትፈልጉት ስራ መምጣት የለበትም፣ ሪሌሽንሽፑ መምጣት የለበትም። በትንንሽ ነገር ጀምሮ ዶስ ልረት ቲንግስ አይምሯችን አክቹሊ ነገሮችን አለርን ማድረግ እንደሚችል ኤቪደንስ ነው፣ መረጃ ነው የሚሰጠው። እና ለዛሬ ከመጨረሴ በፊት ድጋሚ እድል የምሰጠውና እንደገና የማላደርገው ነገር ሰዎች ስለ ራሴ የማስበውን ነገር እንዲተምኑ እድሉ መስጠት። አንቺ እኮ እንደዚህ ነሽ ሲሉኝ ልክ ናቸው እያልኩኝ የኔን ሰልፍ ኮንሰፕት ቢውልድ እንዲያደርጉት አላደርግም። ቢካዝ ኢደር ህይወታችሁን ትመርጣላችሁ ኖር ህይወት ትመርጥላችኋለች ነው የሚባለው አይደለ? ሶ ኮንስተንትሊ ሰዎች የኔን ሰልፍ ኮንሰፕት ቢውልድ እንዲያደርጉት ፓወሩን አልሰጣቸው። እንደገና የማላደርገው ነገር እሱ እንደገና የማደርገው ነገር ኦፕንሊ ነገሮችን ዲዛይር ማድረግ። ነገሮች ይገቡኛል፣ እንደዚህ ያስፈልገኛል፣ ራሴን በራሴ ማቆለባበስ ነው። በቃ ድጋሚ የማደርገው ነገር ቴክኒካሊ። እና ለእናንተ ሰልፍ ኮንሰፕታችሁን አይታችሁ ታውቃላችሁ ወይ? እኔ ብላችሁ ኮንስተንትሊ ስለ ራሳችሁ የምታስቡትን ነገር ከየት ነው ያገኛችሁት? በጣም ብዙዎቹ እናንተን ይጠቅሟችኋል ወይ? መሆን የምትፈልጉትና የሆናችሁት ሰው መሀል ጋፕ አለ ወይ? ያ ክፍተት ካለ ክፍተቱ ከየት ነው የመጣው? የምትኖሩለት ህልም ለእናንተ ነው ወይስ ቤተሰብ የሚፈልገው ማህበረሰቡ የሚጠብቅባችሁ ወይስ የሆነ ፖይንት ፕሩቭ ለማድረግ ነው ያን ህልም እየኖራችሁ ያላችሁ? ኢፍ ሶ ያን ጋፕ መሙላት ትችላላችሁ። እሱ ደግሞ ሰልፍ ኮንሰፕት ነው። ስለ ሰልፍ ኮንሰፕት በደንብ ማየት ከፈለጋችሁ ካርል ሮጀር እና ካርል ያንግ እና ሮጀር በደንብ እንትን ስለሚሉብኝ ነው። እሺ ሚክስአፕ አድርጌያለሁ በጣም ስም። ግን ካርል ሮጀር እና የኔቪል ጎዲያርድን የሁለቱን ሀሳብ ነው ያወራሁበትና የሁለቱን ሀሳብ አንደርስታንድ ማድረግ ትችላላችሁ። ዊል ጊቭ ዩ ሞር ኤላቦሬትድ የሆነ አይዲያ። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ በራሳችሁ ቀለም ድምቅ በሉልኝ። በፎር ቻው ከማለት በፊት አገን አሁንም ቢሆን በጣም ብዙ ተመልካቾች ቻናላችንን ሰብስክራይብ አላደረጉም። ሶ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ በራሳችሁ ቀለም ድምቅ በሉልኝ። አይ ላቭ ዩ ጋይስ ባይ